ሰላም ተከታታዮቻችን ዛሬ በተለየ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ደግሞ በጣም ያበደ ቪዲዮ ተመልሼላችኋለሁ። ዛሬ ምን ላደርግ ነው ያሰብኩ ማለት ነው። እዚህ የአክስቴ ቤት ነው ያለሁትና እዛ ጋር እንደምታዩት የባስኬትቦል ኮርት አለ እና ባስኬትቦሉ አለ። እኔ እሱን እንጫወታለን ማለት ነው። እኔ ብዙ ጊዜ የምጫወተው ፉትቦል ነው፣ ኳስ ነው ብዙ ጊዜ የምጫወተው እንጂ ለዚህ ባስኬትቦል ምናምን ብዙም አልችልም። እና ቲክቶክ ላይ ምናምን የምናያቸው ስኪሎች እዚህ ከእናንተ ጋር እንሞክራለን ማለት ነው። ላይክ፣ ሰብስክራይብ ያደረጋችሁ አሁን ሰርች እያደረኩኝ ነበር የባስኬትቦል ስኪሎች ምናምን። እንደዚህ አንደኛው ስኪል ያገኘው ሊያፕ ይባላል እና እንደዚህ ማስገባት ነው። እንዴ ባላየ ነው መሰለኝ የሚያገቡት እንደዚህ ማስገባት ነው። እና እሱን ስኪል ሞክሬው አላውቅም። ከእጃቸው እንደዚህ ያደርጉና እንደዚህ ነው የሚያስገቡት እና ዘለን ሞክሯለን። አሁን እንዲህ ነው የሞከርኩት። ዘለን ሞክሯለን። እስኪ ሲልሞክር አረዳሽ አረ እየሳትኩት ነው ወገን። ምርጥ ነው። ሲናስተካክል ትንሽ ከባድ ነው መጀመሪያ ሳይሆን ግን አሁን ደግሞ የበለጠ ከባድ ነው። አሬ ገጫን ምንድን ነው? ወደ ሌላ ስኪል ነው እንሸጋገረው። ሌላኛው ደግሞ ዳንክ ይባላል። እንደዚህ በመዳፋችን ነው ይዘን ኳሱን እናስገባው ማለት ነው። እንደዚህ እጄ አይደርስም ግን እዘላለሁ። ዘለይ ለማስገባት ሞክራለሁ። ኳሱ ማለት ኳሱን እንዲህ በመዳፋችን ይዘን ብዙም አያውቅትም። እንደ ሊያፕ ግን ወይ ሪንጎ ተጋጭቶ ጭንቅላት ሊመታ ይችላል። ግን እንደው ዳንክ ቁመት ላለው ሰው በጣም ይቀላል። አሁን ደግሞ የምንሞክረው ሾት ነው መሰለኝ የሚባለው። ትክክል ካልሆንኩኝ አርሙኝ ብያለሁ። አርሙኝ ሾት ነው የሚባለው። ከዚህ ጋር የምሞክረው ወደዛ ማስገባው ማስገባታ ያው እንደዚህ አረግና ማስገባት ማለት ሾት ነው መሰለኝ የሚባለው። እርግጠኛ አይደለም። ትችላለህ። አሁን ይቀረኝና ቪዲዮ በዚህ ያበቃል። ከዚህ በፊት ግን ምን እላችሁ ነው ይሄን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ አንድ ሾት ካስገባን ይሄ ቪዲዮ በዚህ ተናቀቀን። ዋው